በኢየሱስ ስም ነው። አታ በኦርቢት ኤሌክትሮኒክስ የተከሰተው ሁከትና ኪሳራ ፍጥጫው በጋዜጣዊ መግለጫ ብቻ አላበቃም። ሁለቱ ተወዳዳሪዎች ከኢቲኤፍ እና ከኦርቢት ኤሌክትሮኒክስ ጋር ለሚደረገው የስፖንሰርሺፕ ፊርማና ማስታወቂያ ስራ በተገኙበት በድጋሚ ተጋጭተዋል። ጆኒ ቀድሞ በመገኘት ማስታወቂያ እየሰራ በነበረበት ወቅት ሴዶ ከጀርባ ሆኖ የታለሱ አገናኙኝ እያለ በድንገት ገብቷል። ጆኒ የሴዶን ድምጽ ሲሰማ በድንጋጤ ጠረጴዛውን ወርውሮ ወደ እርሱ አቅጣጫ በመሄድ ወደ ከባድ ግርግርና ፍልሚያ አምርተዋል። ሁለቱን ለመገላገል በተደረገው ከፍተኛ ትግል በርካታ የኦርቢት ኤሌክትሮኒክስ ዕቃዎች ተሰባብረው ትልቅ ኪሳራ ደርሷል። ለትርፍና ለማስታወቂያ ስፖንሰርሺፕ ውል ያዘጋጀው የኦርቢት ኤሌክትሮኒክስ ባለቤትም ባልጠበቀው ኪሳራ እጅግ ተበሳጭቶ ታይቷል። የአድዋ ፋይት ናይት የመግቢያ ትኬት ዋጋ ይፋ ሆነ። በዚህም የቪቪአይፒ ትኬት ዋጋ 100,000 ብር ሲሆን በሌላ በኩል ለዚሁ ነሐሴ 21 ለሚደረገው ትልቅ ውድድር በሳፋሪኮም ኤም-ፒሳ በኩል ሽያጫቸው ይፋ የሆኑት የመግቢያ ትኬቶች ዋጋ የብዙዎችን አፍ ያስከፈተ መነጋገሪያ ሆኗል። የመግቢያ ትኬቱ ዋጋ ከ4,000 ብር ጀምሮ እስከ 100,000 ብር ደርሷል። 4,000 ብር ትኬቱ ይፋ በሆነ ከ30 ደቂቃ እስከ 1 ሰዓት ባለው ጊዜ ውስጥ ሙሉ በሙሉ ተሽጦ ማለቁ ተሰምቷል። የ4,000 ብሩ ትኬት በፍጥነት ማለቁን ተከትሎ 10,000 ብሩ በአሁኑ ሰዓት በዝቅተኛ ዋጋ የሚገኘው መደበኛ ትኬት ሆኗል። 20,000 ብር ቪአይፒ ኖርማል የቦታ መረጣ 4 የመጠጥና 1 የምግብ ኩፖን ያካተተ ነው። 30,000 ብር ቪአይፒ ከ3ኛ እስከ 5ኛ መደዳ መቀመጫ 2 የምግብና 7 የመጠጥ ኩፖኖች ያሉት ነው ተብሏል። 50,000 ብር ቪአይፒ ፕሪሚየም 2ኛ መደዳ መቀመጫ 2 የምግብና 10 የመጠጥ ኩፖኖችን ይዟል። እንዲሁም 100,000 ብር ቪአይፒ ሪንግ ሳይድ ከኬጁ ሪንጉ በጣም ቅርብ የሆነ ቦታ ወሰን ከሌለው የምግብና መጠጥ መስተንግዶ በተጨማሪ ተወዳዳሪዎቹ ልብስ ወደሚቀይሩበት ድሬሲንግ ሩም የመግባት ልዩ ዕድል የሚሰጥ ነው ተብሏል። አዘጋጁ ጌች እንደገለጸው የትኬት አቆራረጡ ልክ እንደ ዩኤፍሲ የተደራጀ መቀመጫ ቁጥር ያለውና ስርዓት ያለው በመሆኑ ቀደም ሲል የነበሩ መጉላላቶችን የሚያስቀር ነው ብለዋል። ይህ እስከ 100,000 ብር የናረው የትኬት ዋጋ በማህበራዊ ሚዲያ የገጾችና በስፖርቱ አፍቃሪዎች ዘንድ የተለያየ ስሜትን ፈጥሯል። በአንድ በኩል ለሀገር ውስጥ ውድድር እንዲህ አይነት ዋጋ መጠየቅ የተጋነነ ነው ሲሉ፣ ሌሎች ደግሞ ቤታችን ሆነን በስክሪን ብንከታተለው ይሻላል የሚሉ ቅሬታዎች ተሰምተውበታል። በሌላ በኩል ደግሞ የዝግጅቱን ግዙፍነትና የቀረበውን የከፍተኛ ደረጃ መስተንግዶ ስናይ ዋጋው የሚመጥነው ነው በማለት የሚሞግቱም አልጠፉም። በመላው ሀገሪቱ ትልቅ አጀንዳና መነጋገሪያ የሆነው የኢትዮጵያ ማርሻል አርት 02 ውድድር ከቀን ወደ ቀን አዳዲስና አስገራሚ ክስተቶችን ማስተናገዱን ቀጥሏል። ለወራት በከፍተኛ ጉጉት ሲጠበቅ የነበረው የሴዶና የጆኒ ኤምኤምኤም ፊልሚያ ነሐሴ 21 ቀን 2018 ዓ.ም የመጨረሻ ቀነ ቀጠሮ ተቆርጦለታል። በአድዋ 00 ሙዚየም አዳራሽ ጋዜጣዊ መግለጫና የፌስ ኦፍ ስነ ስርዓት ከተካሄደ በኋላ በርካታ ያልተጠበቁ ኩነቶች እየተከሰቱ ነው። በአድዋው 00 የፌስ ኦፍ ስነ ስርዓት ላይ ሴዶ ለያዥ ለግናዥ ተያስቸግሮ ከመቀመጫው በመነሳት ጆኒን ካርዘረርኩት በማለት ለማጥቃት ያደረገው ጥረት ታዳሚውን አስገርሟል። ይሁን እንጂ በቦታው በነበሩት ገላጋዮች፣ ጋርዶችና ታዳሚዎች ረበረብ ጥቃቱ ሳይፈጸም በቁጥጥር ስር ውለዋል። ሴዶ ጆኒን መደብደብ ነው የምፈልገው፣ ግራምፕሊንግና ሬስሊንግ ሰርተህ ተራ በተራ ትወጣለህ በሚል ፎክሯል። ጆኒ በበኩሉ በፍልሚያው ቀን ሴዶን ዝግጁ ሆኖ እንደሚጠብቀው ገልጿል። ይህ የፌስ ኦፍ ፍጥጫ ውድድሩን በከፍተኛ ጉጉት እንዲጠበቅ ያደረገውና በፍልሚያው ቀን በርካታ ታዳሚዎች እንዲጠብቁት አድርጓል። አዘጋጆቹ ለስፖርቱ ትልቅ አብዮት በመፍጠር በሀገራችን ያልተለመደ ውድድር መፍጠር እንደቻሉ እየተገለጸ ነው። እንግዲህ በኦርቢት ኤሌክትሮኒክስ በተፈጠረው ያልተጠበቀ ሁከትና በዚህ አነጋጋሪ የትኬት ዋጋ ላይ የእርሶ እይታ እና ሐሳብ ምንድን ነው? ለመሆኑ በዕለቱ የድል አክሊሉን የሚጎናጸፈው ሴዶ ወይስ ጆኒ? የራሳችሁን ሐሳብ አስተያየት ማጋራት ትችላላችሁ። ለዛሬ የነበረን ዝግጅት ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም
በኢየሱስ ስም ነው።